ናችሁ? ደህና ናችሁ ወይ? ዛሬ እስቲ ስለ አንድ ነገር ማውራት ስለፈለግኩኝ ውስጤ ሁልጊዜ ስለማስበው ነገር እናቶች ሆናችሁ ብትሰሙን ደስ ይለኛል። ሌሎች ደግሞ እናት ለመሆን ያሰባችሁ ወደፊት እናት የምትሆኑ ሴቶች እህቶቼ የምትሰሙ ደስ ይለኛል። ያው የምታውቁ ታውቃላችሁ፣ እኔ የሶስት ልጆች እናት ነኝ። እግዚአብሔር በቆንጆ 3 ልጆች ባርኮኛል እና የምኖረው ደግሞ ካናዳ ነው። ስለምንድን ነው ማውራት የምትፈልጊ ብላችሁ ደግሞ ከጠየቃችሁኝ ብዙ ጊዜ በውጭ ሀገር ልጆች ወልደን ለምናሳድግ ለኛል እናቶች በጣም ከባዱ ቻሌንጁ ጊዜ አይ ቲንክ ልጆች የምንወልድበት ጊዜ ላይ ከወሊድ በኋላ የሚመጡ ቀናቶች እነዚህ ፖስትፓርተም ዲፕሬሽን ብለው እዚህ ሀገር የሚጠሩት የእኛ ሶሳይቲ ውስጥ ብዙ በግልጽ ስለማይወራ እንጂ በጣም ከባድና ወደ ትልቅ ነገር የሚያመራ ነገር ስለሆነ ዛሬ በሱ ዙሪያ አንዳንድ ነገር ማለት እፈልጋለሁኝ። በተለይ በውጭ ሀገር ልጆች ወልደን ለምናሳድግ እናቶች በጣም ከባድ የሚያደርግበት ምክንያት ምንድን ነው? ሁላችንም በእነዚህ አይነት መንገድ እናልፋለን ማለት ሳይሆን ብዙዎቻችን ግን ከሀገራችን ወጥተን ስንመጣ ብዙ ፋሚሊ አብሮ ላይሆን ይችላል፣ ጓደኛ ላይኖረን ይችላል፣ ዘመድ አጠገባችን የለም፣ የሚረዳን ሰው የለም እና ልጆች ስናገኝ ደግሞ ምናልባት ለብዙ ነገር አዲስ ስለምንሆን ሁሉ ነገር ድንግርግር ይለናል። ገና ሀገሩን ላንለምድ እንችላለን። ከዛ ደግሞ ሀገሩንም ተከትሎ ለምሳሌ ኢትዮጵያ ላይ ሞግዚት የራሳችን ቀጥረን ወይ ሰራተኛ ቀጥረን ወይ ደግሞ የሚያግዙን አጋዦች ቀጥረን ሊሆን ይችላል አሳድጉ ልጆቻችንን። እዚህ ግን እንደዚህ ብሎ ነገር ስለሌለ እሱን ተከትሎ የሚመጡ ትልልቅ የሆኑ በሱ ዙሪያ አንዳንድ ነገር ለማለት ነው። እንግዲህ እሱን ለማለት ምንድን ነው ያነሳሳች ብላችሁ ከጠየቃችሁ የኔን 3 ልጅ እዚህ ሀገር ላይ እንደወለድኩት ብዙ የሆነ ኤክስፒሪየንሶች አሉ። ስለዚህ ለማውራት ደግሞ ኤክስፒሪየንስ ያስፈልጋል፣ ያሳለፍናችሁት ነገር ያስፈልጋል። አይኖ ብዙ እናቶች በእንደዚህ አይነት ህይወት ውስጥ እንደምታልፉ አውቃለሁ። እኔ እግዚአብሔር ረድቶኝ የመጀመሪያ ልጅ ስወልድ ነው በእንደዚህ አይነት ነገር ውስጥ ያሳለፍኩት። እግዚአብሔር ረድቶኝ ሁለተኛና የሶስተኛ ልጅን ስወልድ እናቴ አብራኝ ነበረች። በጣም በብዙ እግዚአብሔር ረድቶናል። እግዚአብሔር አግዞኛል። ብዙ ነገር ከባድ ነገር ውስጥ አሳልፎኛል። እናቴን ሁሌም ነው ማመሰግናት፣ ባለቤቴን እንደዛ። ግን ደግሞ አሁን በዚህ አይነት መጀመሪያ እኔ ባሳለፍኩት አይነት ኮንዲሽን ውስጥ ያላችሁ